አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላም ናችሁ አይደለ? ዛሬ ደግሞ በሻወርማ ስራ መጥቻለሁኝ። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ስትጀምሩ በላይክ በኮሜንት ብትጀምሩ ደስ ይለኛል። ቪዲዮን ካያችሁ በኋላ ላይክ አድርጉ፣ ኮሜንት አስተያየታችሁን ኮሜንት ስር አስቀምጡልኝ። ቪዲዮ እንደምትወዱት ተስፋ አደርጋለሁ። በጣም ቀላልና ፈጣን የሆነ የሻወርማ አሰራር ነው ይዤላችሁ የመጣሁት። ለቤቱ አዲስ የሆናችሁ ይሄን ቪዲዮ የምታዩ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ አሰራሩ ገባለሁ። የተጠቀምኩት ስጋ የዶሮ ስጋ ነው፣ አጥንት የሌለው ሱዱር የሚባለው ማለት ነው። አጥንት የሌለው ስጋ በረጃጅሙ ከትፌ ነው ማዘጋጀው። ስጋውን ተለቅ ተለቅ እያደረኩኝ ከትፈዋለሁ። ድቅቅ አድርጌ በምከትፈው ሰዓት በኋላ አይታይም። ስጋው ሲበስል ጥፍት ነው የሚለው። ስለዚህ ተለቅ ተለቅ አድርጌ በረጃጅሙ ነው የምከትፈው። ቪዲዮ እንዳይረዝምባችሁ ፈጠን ፈጠን አደርገዋለሁ። በከል ሎሚና ጨው አድርጌ ዘፍዝፌ ነው ማጥበው። ከዛ ስጋውን መቀመሚያ አንድ የሾርባ ማንኪያ ሰልሳ፣ ሎሚ፣ ትንሽዬ ዘይት፣ ፍልፍል አስወጥ፣ ትንሽ ጨው፣ በሻይ ማንኪያ ዝንጅብል፣ በሻይ ማንኪያ ግርፋ እና የተፈጨ ነጭ ሽንኩርት፣ ዱቄቱ ነጭ ሽንኩርት አላርላ እሱን በሻይ ማንኪያ በትንሹ ነው ያደረኩት። እንደዛ አድርጌ በደንብ ከማሰልኩት በኋላ ለ4 ሰዓት ፍሪጅ አስቀምጠዋለሁ። 4 ሰዓት መቀመጥ አለበት። የተጠቀምኩት አንድ ራስ ሽንኩርት እና ከ3 አይነት ፍርፍር ሮሚ ወይም ደግሞ የፈረንጅ ቃሪያ ከ3ቱም አይነት ግማሽ ግማሽ ነው የተጠቀምኩት። ሁሉንም የምከትፈው በረጃጅሙ ነው። ሁሉንም በረጃጅሙ ከትፋችሁ ካዘጋጃችሁት በኋላ ልብ በሉ ስጋውን ከ4 ሰዓት በኋላ ነው ከፍሪጅ ያወጣሁት። የዚህን የሻወርማ አሰራር ሰርታችሁ ከቀመሳችሁት እመኑኝ ከውጭ ሻወርማ ገዝታችሁ አትጠቀሙ። ሁሉ ጊዜ እቤት ውስጥ ሰርታችሁ ነው የምትመገቡት። ቅድም ስጋው ላይ ቅመማ ቅመሙን ስላደረኩኝ እዚህ ላይ አላደርግም። መጨረሻ ላይ ሁሉን አደባልቃችሁ ስትጨርሱ መጨረሻ ላይ ግን ቀምሳችሁ ጨው ከሌለው ጨው ብቻ ነው የሚያስፈልገው። ስጋውን በደንብ አድርገን ካማሰልን በኋላ ካበሰልን በኋላ ለብቻው ስጋው በደንብ ከበሰለ በኋላ ሽንኩርት ነው የምጨምረው። በመጀመሪያ ግን ስጋው መብሰል አለበት፣ መቅመስ አለባችሁ።
ከዛ ቅድም የከተፍኩትን የፈረንጅ ቃሪያ 3ቱንም በአንድ ጋ ነው ማስገባው። በደንብ በጣም ብስል ማለት አይጠበቅበትም። የተወሰነ 1-5 ደቂቃ ከቆየ እሳቱ ላይ ይበቃዋል። ተመልከቱት ሲቀረው እንዴት እንደሚያምር። ከዛ ለሻወርማ ያዘጋጀሁት ቂጣ ላይ ጁብና አደርግበታለሁ። 1 የሾርባ ማንኪያ ሁሉም ላይ አደርግና ከዛ ስጋውን በዚህ መልኩ አደርገዋለሁ። እያንዳንዷን ጠቅልል ያሳያችኋለሁ። ይሄ የማደርገው ጁብና ነው። ፒዛ ላይ የምንጠቀመው ጁብና አይደለ? እሱ 1 ማንኪያ ብቻ። በጣጥስ ካለ በጣጥስ ማድረግ ትችላላችሁ። እንደዚህ ስትጠቀልሉ ከመጠቅለላችሁ በፊት ከስጋው ጎን ድንች ጠብሳችሁ ማድረግ ትችላላችሁ። እዚህ ጋር ጨርሼ ሁሉም እንደዚህ ነው። እዚህ ላይ አድርጌ አሞቀውና ጎን ለጎን ድንች ጠብሳለሁ። እዚህ ጋር እሳቱ የዘይቱ የጋለ መስሎኝ ሳድርግ ገና ነው። ሻወርማ ስንበላ ሁል ጊዜ ከጎኑ ግዴታ ድንች መኖር አለበት። ድንች ከሌለ ጣዕም የለውም። ከበርኔ በተለይ ድንች በጣም ነው የምወደው። ከዛ እዚህ ጋር ድንቹንም እየጠበስኩኝ ይሄንንም እየሰራው ሁለቱንም በአንድ ጊዜ ቱብና ማዮኔዝ ማቅረብ ትችላላችሁ። ድንቼም አለቀ፣ ሻወርማዬም አለቀ። በዚህ መልኩ ሁሉንም ጨርሻለሁኝ። ቪዲዮውን እንደምትወዱ ተስፋ አደርጋለሁኝ። ኮሜንት ስር አስተያየታችሁን ጻፉልኝ። ቪዲዮውን በላይክ ጀምሩት። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉና ቤተሰብ እንሆን። ቪዲዮውን እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቻው።